አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናሌ ተከታታዮች እንኳን በደህና መጣችሁ ወደ ቻናሌ። ሰላም ለሁላችሁም ብያለሁ። ዛሬ እንግዲህ ትንሽ የምናውቀው አረበኛ ቃላት እንማማራለን። ትንሽ ለመጥበህ የሚያገለግሉ ቋንቋዎችን እንማማር። አልዮም ሰቀድሙ ለኩም ወስፋ ሙመየዘ። ይህ ማለት ወደ አማርኛ ሲቀየር ዛሬ ልዩና ቀላል የሆነ አሰራር አሳያችኋለሁ። ወሰህላ ማለት ቀላል ማለት ነው። ከዛ የሆነ ምግብ እየሰራን ከሆነ ደግሞ ኑዲፉል ቡሃራት ወኑሐሪኩ ሙከወናት ጅድን፣ ቅመሞችን እንጨምራለን፣ ግብአቶቹንም በደንብ እናማስላለን ማለት ነው። እንደዚህ ይህ አይነት አነጋገር ማለት ነው። እሺ ሪሕተ ጀኒን ወጣዕም ለዚዝ ጅድን ማለት ደግሞ ሽታው ማራኪ ነው፣ ጣዕሙ በጣም ይጣፍጣል እንደ ማለት ነው። ሪሃ ያው ሽታ ነው እንደምናውቀው። ጀሪቡሃ ወቢልአፊያ አሌይኩም ማለት ደግሞ ሞክሩት፣ መልካም ምግብ ይሁንላችሁ እንደ ማለት ነው። ውዶችዬ እንግዲህ ጀማሪ ነኝ፣ አበረታቱኝ። ያው በድፍረት ለመውጣት እየሞከርኩ ነው። የእናንተ ድጋፍ ያስፈልገኛል። ላተንሱ ኢሽቲራክ ፊል ቀና ወላኢክ። ይሄ በአረበኛው ነው። ቻናሉን ሰብስክራይብ በማድረግ ላይ መስጠት እንዳትረሱ፣ ላይክ መስጠት እንዳትረሱ። እንግዲህ ወዶችዬ አዲስ ነኝ፣ ሁላችንም ተባብረን እንዝለቅ። እንድሰራላችሁ የምትፈልጉት ነገር ካለ ቀጣይ ኮሜንት ላይ ጻፉልኝ። በምን አይነት ዙሪያ እንድሰራ የምትፈልጉትን ማለት ነው። ሱቅ ስትሄዱ የሚጠቅማችሁን ከሆነ፣ ቤት ውስጥ ከሆነ የሚፈልጉት፣ መጥበህ ውስጥ ከሆነ የቋንቋ ችሎታችሁን ሊያዳብርላችሁ የሚችለውን ነገር ኮሜንት ላይ አሳውቁኝ። በቀጣይ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።